الحمد لله والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته يا إخوتنا الطلاب والأفاضل، أيها الشباب، أيها الإخوة، أيها السلفيون. السلام عليكم ورحمة الله وبركاته. يا إن شاء الله يا هلم نقرب الله والثانينا وكل شيء بقضاء وقدر وكل ذلك في الكتاب مسطر إلال هلم نقرب بقضاء بقدرنا ودرو تصيفوال وكل شيء فعلوا في الزبور وكل صغير وكبير مستطرنا بهلم نقر نجي بكتب بلوه تصيفوال هلم تنش تلك يا تصيفوال الله الصافي على وسام نقر يهون ما سامي مصيبة في الأرض ولا في أنفس إلا في كتاب من قبل أن نبرأها ማንኛው ሙሲባ በነፍስም ላይ በምድርም ላይ አያጋጥምም ድሮ አላህ ሙሲባን ከመፍጠሯ በፊት እሷን እና ደግሞ ያው ነፍሲቱ ሙሲባ ሚነካ ሳትፈጠር በፊት የወሰነው ነገር ሁሉ ይሲባና ኢላ ማ ከተበላሁ ለና አላህ የወሰነ ላይ علينا ወሰነብን የሆነ ነገር እንጂ አይነካንም ነው كما قال النبي صلى الله عليه وسلم واعلم ان الامه لو اجتمعت على ان يضروك بشيء لم يضروك الا بشيء قد كتبه الله عليك امتوች ሁሉ የዓለም ህዝብ አንተ ለመጉዳት ቢነሱ አይጎዱም አላህ ይግዱህ ብሎ ድሮ በጻፈው ልክ እንጂ በተቃራኒ በአክስ ደግሞ ሊጠቅሙም ከሆነ አላህ ይጥቀሙ ብሎ ካለው በላይ ሊጠቅሙ አይችሉም ነው በመሆኑም ያው ይሄ ነገር ያለው ውሳኔ ነው አህለ ሱና ደግሞ የበለጠ መደርስበታል ኢማም አህመድ ብን ሐንበል ኢማም አህለ ሱና ወልጀማዓ ሁለት ዓመት 8 ወር ታስረዋል በአንድ ሌሊት በአንድ ቀን ወደ 1200 ተገርፈዋል ይላል ሱብሃንአላህ ያ ሁሉ ምንድነው ለሱና ለዲን ብለው ነው ከሀገር ለሀገር ብረት በሰብነታቸው አድርገው ያገረፏቸው ያሰቃዩአቸው ቀላል ነገር አይደለም ስለዚህ ይሄ ሱና ሐቅ ያው እንግዲህ ሁፈት الجنة بالمكاره ነው የጀነት መንገድ ነፍሰ በመጠላው ነገር ታጥሯል ሁጂበት الجنة بالمكاره ነው ስለሆነ ያው ይሄ لا تحسبوا شر لكم بل هو خير لكم ነው ለእናንተ መጥፎ ነገር አታስቡት ለእናንተ ኸይር ነው ይላል ያው እንግዲህ ወአሳ አንተ ክረው ሸይ ወሁ ኸይሩ ለኩም አንተ ተላላችሁ ለእናንተ ኸይር ሊሆን ይችላል ይላል ወአሳ ትሂቡ ሸይአን ወሁ ሸሩ ለኩም አንተ ተወዳላችሁ እናንተ ሸር ነው والله يعلم وانتم لا تعلمون الله ያውቃል እናንተ አታውቁ የኛን መሳሊህ መፋሲድ አላህ ያውቃልና ያልወሰነው ነገር አይደርስብንም ስለዚህ ያው ብዙም ጊዜ ይነገር ነበረው ይሄው ነው ውጤቱ የሆነው ጊዜ የሚታየው እንግዲህ ኢኽዋን ኡመይያ ምናልባት እንኳን እዚህ ያወሎ ብዙም የኡመይያ አይደለም ኢኽዋን ነው በነገራችን ኡመይያ ማለት ኢኽዋን ነው አንድ ናቸው ሆኖም ግን አሁን ይሄ ኢኽዋን ድሮም ሱፊይ ነው ሰው አልተረዳም እነሱ አህባሽ እንጣል አሳቡ ይሪድ እስቃጥ አህባሽ ብለው ያስደለቁ ትንሽ ችግር ስላለ ነው አው ይለቀቃል ኢንሻአላህ እንትን ተደርጎ ስለሆነ እንግዲህ ያው አላህ ባዘለ ወሰነው ጉዳይ ነው አህለል ቢድዓ መቼም ለአህለ ሱና ተኝተው አይበላም ጊዜ ካገኘ አጋጣሚ ካገኘ ይጠቀማል ያው ሲጀመር ኢኽዋን ማለት ያው ድሮም አህባሽ ነው ሱፊይ ነው ግን ያው ህዝብ ለመያዝና ስልጣን ለመያዝ ማንነታቸው ለማጋለጥ ያው እንግዲህ በዛው ባቢዮቱ በሰውራው ጊዜ አሻቡ ይሪድ እስቃጥ አልአህባሽ ያስደለቁ ስንቱ ታሰረ ተገረፈ ስንት ነገር ተገደለ ደረሰበት ይሄው ስለሆነ ያው አለው አህባሽ ወይም ኢኽዋን ማለት ይጀመር ሱፊይ ናቸው ኸዋሪጅ ናቸው ሙርጂያነትም አለባቸው ካለል ቢዳ ጎን ነው ሱፊይ ናቸው አህባሽን ቢደግፍ አህባሽ ሱፊ ነው በኮንፊደንስ ማክፈሩ እንትና እንጂ ዞሮ ሱፊ አህባሽ ተብሊግ ተቀራራቢ ናቸው ስለዚህ ኢኽዋን ደግሞ ሱፊይ ነው ሐሰን አልበና አልሐሳፊ አድሱቂ አሱፊ አልአሽዓሪ አሻኢራን ቢደግፉ አህባሽን ቢደግፉ استواءን ማያስተባብልን ከሱ ጎን ቢቆሙ ለሱፊያ ጠበቃ ቢቆሙ ለአህባሽ ጠበቃ ቆመ ሰለፊያን ቢበድሉ አይገርምም ምክንያቱም اذا ظهر السبب بطل العجب ነው ምክንያቱም ከታወቀ አይገርምም መደነቅ ይጠፋል ይላል ስለሆነ ብቻላ ኩል ሐል ያ ዋናው ነገር ምንድነው ያ ባለ ሱና ተድሮም ጀምሮ የአላህ እንትን ሱናው ነው ባለ ሱና ብዙ ነገር ደርሳል ያው እንግዲህ ከቀድሞዎቹም ቢታይ እንግዲህ ነብዩላን ወደረሰበት ተቀረቀጡት የደሙት ነብዩ ኢብራሂም በኢሳት ተጣሉት ነብዩ ሙሳ ተሰደዱበት እና ደግሞ ያው እነዚህ ሳራዎች ተገደሉበት ተሰቀሉበት አሲያ የሞተችበት አሳበል ኡኽዱድ በዛ በኢሳት የነደዱት
ተዛያል እንግዲህ ያው ኢሳን ለመግደል አስበው ሰማይ ያወጡበት ብሎ ደም ዘከሪያ ነብላ ዘከሪያ እኮ የሱና የተውሂድ ጠላት ነው ያረዷቸው እስከነ እንጨት እስከነ ዛፍ እና ልጃቸው ያህያ ተገደሉት ያው ሁሉ አህለል ቢድዓ ነው አልእክትላፊ ደረጃቲሂም ወሱኑፊሂም ወአልዋኒሂም እና ያው ከዛ የነብላ ኢሳ ለመግደል አስበው አልሆነላቸው ከዛ ነብዩ መሐመድ አኺሩል አንቢያ አፍደሉል በሸር ወአፍደሉል ኸሊቃ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያው በተወለዱበት ሀገር ወደ 53 ዓመት አድገው እንትን ሆነው ያሳለፉት በሆነ ሀገር ላይ ሐቅን ይዘው መጥተው ቀደም ሲል እውነተኛ ናችሁ ብለው ያሏቸው ሰማይ ሰባትን ሰማይ ቋርጦ የመጡት ያ ጉዳዩት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለመግደል ታስቦባቸው ታቅዶባቸው ተመክቶባቸው ያ እንጋሩ ሰውሩ 3 ቀን ዋሻ ገብተዋል አሽረፈል ኸልቅ ሀገር ለቀው ሄደዋል ከዛ አደጋ ደርሶባቸዋል እንግዲህ ያው የሱና ሳቅ አደጋ ደርሶ ነብዩ ዩሱፍ ያው በውሸት እንግዲህ እንትን ተብሎ ለብዙ ጊዜ ታስረዋል ስለዚህ አላህ ሱናው ነው ወደዚህ ሲንመጣ ደግሞ በዚህ ኡመት ብዙዎች ታስረዋል አቡ ሐኒፋ ታስረዋል ቃዲና አልፈልግም ብለው ሱፊያን አልሰውሪ ሊሾሙም ብለው ሀገር ለቀው እንዳው የሆነ በኩፋ የማሳ የተምር ማሳ በረኛ ሆኖ ራሳቸው ለማጃጃል ለቃዲና አልሾሙም ብለው አቡ ሐኒፋ ታስረዋል ሙሐመድ ኢብኑ ሲሪን ታስረዋል የአነስ ኢብኑ ማሊክ ትልቁ ደረሳ ከዛሊካ ኢማም ማሊክ እጃቸው ድረስ ተሰብረዋል ይላል በል እንደ ኢማም ማሊክ ምን አሉ ላ ይግበጡ يعني في هذا الدين أحد لم يصيبه يسمى يا بزي دين لا أي كنابت لا يقبض أحد في هذا الدين لم يصيبه بلاؤنا الإمام مالك بزي دين أي كنابت دونت مكرا فتنا يالدرسبت بلا بلا إجازة تسبروها إمام أحمد بن حنبل يا وينا كل تاسروا سو هيا سمنت ور يا جرفت باندريت عند سيرة متوسسبوا تاون أكل قبلات የሰው ልጅ ቀርቶ ማለት ነው እንስሳ ሚችለው ነው አለንጋ አዲስ ለያንዳንዱ አለንጋ ያንዳንዱ ሰው በፈርጥ በጉልበት በቁዋ እንዲመታቸው ያ ሁሉ እንግዲህ የደረሰባቸው ይሄ ነው በዛ ከሳቸው ጋር ታሰሩ እና ቡይጥ የኢማም ሸፍ ትልቁ ደረሳቸው እስከ ነብራታቸው ሞቱት ከዛሊከ ሙሐመድ ኢብኑ ኑህ በዛው ሰሞታው ሌሎቹ እና ሐሪስ ተባለ አንገተ ተቆረጠው ያ ብዙ ነገር ደርሷል ሱብሃንአላህ በሙዕተዚላዎች ጊዜ አህለል ቢድዓዎች ማለት ነው ጃህሚያ ሙዕተዚላ ወረድ ሲል ደግሞ ያው ኢብኑ ተይሚያ ሸይኹ ሳምተ ሚስላይ ታስረዋል ተፈቷል እንደገና ሻም ታስረዋል ተፈቷል ሶስተኛም እነዚህ ቁዳተ الجهميه والمعتزله والصوفيه الذين يعني كسر ظهور بالحجج والبراهين الساطعه በክርክር በመረጃ ወገባቸው ሰበራቸው خلاص መጨረሻ እንዲታሰር ወሰኑ እስር ቤት ነው ሞታው ኢብኑ ቀይም ከሱ ጋር ታስሮ ነበር ከዛ ያ ሞታ ይሄኛ ወጣ እንደገና ኢብኑ ቀይም ከዛ ተንከራቶ አስሯል ኢብኑ አቢል ኢዝል ሐናፊ ሻሪ ጣው ተንከራቶዋል ብዙ አሊሞች ታስሯሉ ተገርፈዋል ተገድለዋል ተባረዋል ተንከራቶዋል ተንቋሽሸዋል ተጠልሽተዋል ብዙ ነገር ማይቃሉ ኢላ ማቀጥ ቅዱስን ሚን ቀብሊከ ነው ለርሱ ካንተ በፊት የተባለው ነገር እንጂ አይባልህም ይላል ስለዚህ ያው ዑለማዎች ሱንኒዮች እንግዲህ ያው አትባኡ ሩሱል ናቸው ولل تابعي حكم المتبوع نوا يعني አንቢያው የደረሰው ነገር በነዚህ ደርስባቸዋል ምክንያቱም ወራሾቻቸው ናቸው ኢነ ዑለማ ወረሰቱል አንቢያ ነውና አንቢያዎች ወራሾች ናቸው وإن الأنبياء لم يورثوا دينارا ولا درهما أنبياء برنا ورق على ورثوا إنما ورثوا العلم إنه يسوى الرسول بما هونو وكذا جعلنا لكل نبي عدوا شياطين الإنس والجن لعن لأنت إن درجنا له أي مثل ذلك لجعلي أي كما جعلنا لك أعداء جعلنا للأنبياء الذين قبلك أعداء من الجن وأعداء من الإنس الله جل وعلا لأنت طلعت إن درجنا له كانت بفي لنا برو أنبياء وجه طلعت نبر شياطين الإنس والجن قدم شياطين الإنس على شياطين الجن لا شياطين الإنس أدقاتهم كفار بتعوذهم أي ششو أنتني مسلالو جن أدقاتهم كبان وما شياطين الجن بتعوذ بقراءة بذكر ربما كانت للاقق ويشلالونا بمهود وكذا جاءنا لكل نبي عدوا من المجرمين ይላል እንግዲህ አረመኔ ከካፍር ጥላት አድርገናል ይላል ስለዚህ የሱና ሰዎች በየጊዜ ያው ጠላት ይበዛባቸዋል እንግዲህ ያው ከዛ ማአተ الذين من قبل رسول الله قالوا ساحر او مجنون ነው ስለዚህ አሁን ይሄ አዲስ ነብይ አይመጣም ይሄ ኡመት ዱዓቱ ወይ ዑለማዎቹ ኡስታዞቹ ጡላቦቹ የሱና ረጆች ስለሆኑ ሸይጣን አጠነጥንባቸዋል አህለል ቢድዓ አጠነጥንባቸዋል አሁን በሀገራችን በዘመናችን ደግሞ ያው እነዚህ ሁለት ፍርቃዎች ወይም ሶስት ፍርቃዎች
ወይም አራት ፍርቃዎች አህባሽ ወጃዊራ ወኻዊና ወይም ኢኽዋኒ ኢኽወንጂያ ወይም እነዚህ ሙመይያ ያ ምናልባት እንዳ ወሎ አብዛኛ ያለው አህባሽና ኢኽዋን ነው ሙመይያ ያ ሙመይያ ኢኽዋን ነው በነገራችን ላይ ለውጥ የለውም ሆኖም ግን ያው እስካሁን ቀደም ሲል በነበረው የምናውቀው እነዚህ ነው ያ ሆነ ይህ ኢንሂራፍ ውስጥ የገባ ሰው ሱናን ሳይወድም የሱናን ከምድር ገጽ ሊጠፋ ነው የሚፈልገው የሚገርመው ካፊሩን ህብረተሰብ በሙስሊሙ ላይ እሱን አግዞ እሱ ከሱ ጋር ሆኖ ላኢላህ የተሸከመ ምንም ቢያጠፋ ከእስልምና ያለው ላኢላህ የተሸከመን ስታስገርፍ ስታሰቃየ እንግዲህ አላህ ፊት ታገኘዋለህ ስለዚህ መጽናት ያስፈልጋል صبر أسفل بقى دنيا يعني أشد الناس بلاء الأنبياء ثم الأولياء ثم الأفضل فالأفضل يبتلى المرء على قدر دينه فتنا بطاني بزاباتهم سوي أنبياء وش ناتشوا كذا طروس وش ناتشوا بلاج إنجليز سويو بإيمانه لك مكرة فإن كان في ديني سلامة زيد في امتحانه نو إنجليز بدينة إنكارك على امتحانه يبرتال سلزي إناتاس إمام بن حنبل وده لامست عمت درس كما قوم تعقبوا على البفتنا وجزي إن داوم أبو داود السجستان درسات شو متأنا لك إن لمان هونو دابو يونج نجار قرصو إن دميسات نجار هونو متو متأنا إن ذا هونا قرص إن دميسات هونو عندنا نجيس على رجل لك نبر إلى لأبو داود السجستان بفتنا وده أمست الشيء درسنا براتو بس إذا هرام لاي የሚያቀሩት ኢማም መሐመድ ነው በዛ በፈተና ተነሳ ለአምስት ዓመት ታቅበዋል ይላል ደረሳ መፍራክራክ ወደ ኢኽዋን ወደ ሱፊያ ወደ አህባሽ እንደዚህ አይነት ጠላቶች ጋር ደረሳው ማሰም መሄድ አላህ ፊት ይገረፋል በቃ የተወሰነ ኢልም ሊሳት ወሰነ ነገር ካወቁ ማን الذي اشترط عليك ان تدرس يعني من اجل نحو عند المبتدئه لانه ست المبتدئ ጋር እንድትቀር በተለይ هؤلاء شو حرب لك ولدينك ولمنهجك ولعقيدتك النزل هذا الذين منهج العقيدة طلعت يونو زنتيدا لا تكسر سوادهم والله تعالى جل وعلا نهى عن مجالسة أهل البدع مثل هؤلاء وإذا رأيت الذين يخوضون في آيات فأعرض حتى يخوضوا في حديث غيره لا በእኛ ያለ የሚዘባርቁትና የሚያንቦጫርቁት ካያቸው ከነሱ አትቀማመጥ በሌላው እስኪ ለወጡ ድረስ ወቀል hatta يخوض وتوبة አርገው እስኪ ቀይ ለማለት እንጂ ጥሩ በሚናገሩ ጊዜ ጠጋ መቶ በሚናገሩ ጊዜ ዞር በል ማለት ዋናው ተፍሲር ይሄ ነው كما روي عن السمعاني وكذلك وقد نزل في الكتاب إذا سمعت آيات يكفر ويستهزئ فلا تقعدوا معه إيه سلفية سنة أو نيسكو بوليتيكا سوچ يبر سوچ أيدلو ألا تبربروا قرآن حديث على منهج السلف بما استماراتቸው ነው እነዚህ ስልጣን ፈላጊዎች አህባሽ እና ኢኽዋን ነሙመይ አህለ البدع እንደዚህ አይነት ወረራ ዘመቻ አንድ የጉንዳን እግር ሳይሰበር ያንድ ትንኝ ክንፍ ሳይሰበር ይሄን ያደረጉ ሰዎች እንዳውም ኡነታውን ካወራን የኢኽዋኖች መድረሳዎች ተአጡል ሲሆኑ ትንሽ ሲሆኑ ጊዜ خلاص ወደዛ ሄደብን በሚል ሐስደው ነው ይሄን ደረሰበት እንደዚህ አይነትን አካላት እሱ ጋር ሄዶ ካለል ቢጣ ከመመያ ከኢኽዋን ጋር ሄዳ ምትቀራ ከሆነ አላህ ፊት ከባድ እንትን ይመጣብሃል ወላ ተዓወኑ على الاسم والعدوان ولا تركوا للذين ظلموا فتمسكم النار ይላል ነፍሳቸው ተበደሉ ሰዎች አትዘነብሩ ኢሳት ይነካቸዋል ይላል ይሰማል